ዛሬም ጉልበታም ነው። ያ ቃል ዛሬም ተራራ ይነዳል። ያ ቃል ዛሬም የሳድቅን ምድረ በዳ ያናውጣል። ያ ቃል ዛሬም እኔና እናንተን በክብር ያሻገረ ቃል ነው። ነገንም ያሻግረናል። እነግራችኋለሁ 2013 እንደዚህ አንቀጥለው። 2013 በጌታ ፊት ነው የምነግራችሁ። ወንድሜ ንጉሴ ትንሽ ነግሬዋለሁ። አንቀጥልም፣ እንደዚህ አንቀጥልም። የሚመጣውን ክብር ለመሸከም ግን ራሳችንን እናዘጋጅ። ምክንያቱም ዘመን ወደ ፍጻሜ እየገሰገሰ ሲሮጥ እግዚአብሔር ደግሞ የራሱን ልጆች የሚያዘጋጅበት ዘመን ነው። ኦኬ፣ ዝግጁ ነህ? ኮሮና በበዛ ሰዓት ምን ይለኝ ነበር? እኔ አልቀመጥም ንጉሴን አንድ በለው አለኝ። አንድ ቀን ምን ያርግ ንጉሴ እኮ ቤት አልተፈቀደም። የራሱ ጉዳይ በቃ የፈለገ ቤት የሚፈልግና የሰብስበናል። ጥማትህ መልካም ነው። ህጉ ነበር ለጊዜው ያሰረን። ህጉ ግን ለራሳቸው ሲል ራሳቸው ፈቱት። ለእኔና ለአንተ ብሎ መሰለ የፈቱት ለራሳቸው ለመኖር ስላልቻሉ ስላቃታቸው ስላቃታቸው። ስለዚህ እርሱ ማለቴ ነው በእርሱ ዘንድ እንከን የለም ይላሉ። ምን የተደረገላቸው? ጻድቅ እንደ ዘንባባ ይንሰራፋሉ፣ እንደ ሊባኖስ ዝግባም ይንዠረግጋሉ። በእግዚአብሔር ቤት ተተክለዋል፣ በአምላካቸው አደባባይ ይንሰራፋሉ። ባረጁ ጊዜ እንኳን ያፈራሉ፣ እንደ ለመለሙና እንደጠነከሩ ይኖራሉ። ስንቴ ውድቀታችንን ተመኝተዋል፣ ስንቴ ጥፋታችንን ተመኝተዋል። እኛ ግን ዛሬም አለን፣ ነገም እንቀጥላለን። ከ3 ቀን በፊት ከቤሩት ደወሉልኝና በፊት በፓንቶ ካገለግላቸው የነበሩ ልጆች እንደገና እኮ እሳቱ ተነሳልኝ እዛው በፊት ከተቃጠለበት ቦታ። እናንተ የት ናችሁ ስላቸው አሁን በር ዘግተን እየጮህን ነው አለኝ። አንድ ነገር ምን አልኳቸው? ጩኸቱን ተውና አመስግኑ አልኳቸው። አንደኛው ምን አለች? አቃተን እኮ አለች። ግድ የለም አብረን እናመስግን ብዬ ዝማሬም ባልችል አብሬያቸው መዘመር ጀመርኩ። አብረን እየዘመርን ድምፃቸው ጠፋብኝ። ከግማሽ ሰዓት በኋላ ደውለው በስመ አብ ቤቱ እኮ ተቀጣጠለ አሉኝ። አያችሁት? ጠላት በውጭ እሳት ሲያነድ እናንተ እግዚአብሔርን ቤት በቤት ስታነዱ ነፍሳችሁ ፍርሃት ሳይሆን ክብርን ታያለች። ነፍሳችሁ ድንጋጤን ሳይሆን ዜናን ትሰማለች። ነፍሳችሁ የመውደቅን ሳይሆን የመለምለምን ዜና ትሰማለች። የእግዚአብሔር አደባባይ ጻድቃን ተሰብስበው እንደለመለሙ እንደበረቱ እንደጎበዙ የሚኖሩበት የእግዚአብሔር አደባባይ። አደባባዩ ሌላ አይደለም። አደባባዩ እኔና እናንተ ነን። ዛሬ ኢየሱስ ከኔና ከእናንተ አንድ ነገር ይፈልጋል። ባረጅም ጉልበታም ነኝ። አሜን። ብደክምም ጉልበታም ብርቱ ነኝ። በወድቅ እነሳለሁ። እርግጠኞች ናችሁ? እርግጠኞች ናችሁ? ኧረ ተናገሩ። አዎ። እግዚአብሔር አንተ ግን ለዘላለም ልዑል ነህ። እንግዲህ እርግጠኞች ከሆናችሁ እግዚአብሔር ዛሬ አንተ ለዘላለም ምንድን ነህ እንበለው? ልዑል ነህ። ውድቀታችንን የማይፈልጉ የሉም እያልኩ አይደለም። ሁኔታዎች ራሱ ውድቀታችንን እየፈለገ ነው። ተዉት። ሰዎችን የምንሰማው ወሬ ውድቀታችንን እየፈለገ ነው። ተዉ ነገሮችን። የምንቀመጥበት የምንጓጓዝበት ባስ እንኳን ፍርሃት ጨምሮብን የመኖር ትርጉማችንን እያሳጣን ነው። ሌላው ተውት። ዛሬ ግን አልፈራ። ምክንያቱም አልፈራበት ምክንያት በእጅ መዳፍ ተቀርቻለሁ። በማን መዳፍ?
በእግዚአብሔር እጅ መዳፍ። አሜን። አንድ ጊዜ አንድ ድራማ አየሁኝ። እጁ ላይ በእጅ መዳፍ ቀርጬሃለሁ ሲል ንቅሳት አይደለም፣ ንቅሳት ነው አይደለም። ብዙዎቹ የማይጠፋ ይመስላል። እጃችሁን ዘርጉና መስመሮቹን ቁጠሩ ብል ትቆጥሩልኛላችሁ? አይቻልም። ትቆጥራላችሁ? አይቻልም። አንዱ ትቆጥሪያለሽ? የእጅሽን መዳፍ ትቆጥሪያለሽ ወይ? አንዱ ኢየሱስ ይውላችሁ የሰራ ይሄ ሁሉ የሰራው እሱ እናንተም አሁን ሩት ጋር የት ጋር ነው ብትል መሀል ላይ ታሳያለች። አንተም መሀል ላይ ታሳያለህ፣ እኔም መሀል ላይ አሳያለሁ፣ ሁላችንም መሀል ላይ እናሳያለን። ሰው ቤት እንዴት ግን ወይ እዛ ጋር ወይ እዛ ጋር ነው የምትቀመጠው። አንተ አባት ግን ይኸውልህ መሀል ላይ ያስቀመጠህ። አንተ ባልከው ቦታ ነው እግዚአብሔር የሚያይህ። መሀል እጅ ነኝ ካልክ መሀል እጅ ነህ። እግዚአብሔር ቤት ውስጥ ምን የለም ልዩነት፣ አዋቂ ጨዋ ባለጌ ምናምን የሚለው ነገር የለም። እሱ የግሪክ ሰዎች የሚያወሩት ወሬ ወይም የአክሮፖሊስ ተረት ነው። ስለዚህ ጠላቶቼ እግዚአብሔር ወይ ጠላቶቼ ይጠፋሉና ክፉ አድራጊዎች ሁሉ ይበተናሉ፣ የኔም ቀንድ ግን እንደ አውራሪስ ቀንድ ከፍ አደረግከው ይላል። መጨረሻችን ይሄ ነው። ሁኔታዎች ጸጥ ይላሉ። የምታልፍበት ወጀብ ጸጥ ይላል። ጌታ ኢየሱስ ክርስቶስ ሲመለሱ ቀደሙ ጊዜ ምን አላቸው? ወጀብ አውሎ ንፋስ ሲያናውጣቸው አሉ። ስንጠፋ ቀደም ጸጥ አለ፣ ቀዘጸው። አንተ ከሆንክ ልምጣል አይደለ እና አንድ ቃል ጴጥሮስን በኋላ ያራመደችው። ዛሬ ብዙ ቃል ሰምተናል። እንግዲህ በውሃ ላይም አይደለም በአየር ላይም ሊያራምደን ይችላል። አሜን። ለዚህ ሃሌሉያ። የኔ ቀንድ ግን እንደ አውራሪስ ቀንድ ከፍ ከፍ አደረግከው። ያደርገዋል አይደለም የሚለው አደረግከው። ይሄ መጽሐፍ ደስ የሚለኝ ጥብቅ አድርጎ ስለሚዘጋ ነው። ያደርገዋል፣ አደረገው። ቀንዴ እንደ አውራሪስ ቀንድ ምን ሆኗል? ከፍ ከፍ ብሏል። በ2013 ትወጋለህ እንጂ አትወጋ። አሜን። ውጊያ ስላችሁ ሰው መግደል አይደለም፣ ወደ ሌላ እንዳይተረጎም። መንፈሳዊ ውጊያ ትዋጋለህ እንጂ በመንፈሳዊ ነገር ላይ ውጊያ ወደ አንተ አይመጣም። አሜን። ስለዚህ ቀንዴ ምን ብሏል? እንደ አውራሪስ ቀንድ ከፍ ከፍ ብሏል። የአውራሪስን ቀንድ መስበር ይቻላል? አይቻልም። ስለዚህ ዛሬ እግዚአብሔር ቀንድህን ከፍ ከፍ አደረግ ይላል። አሜን። ሃሌሉያ። መጽሐፉ ነው የሚለው፣ እኔ አይደለሁም የምለው። ይሄ ዘመን የማይሽረው ማንም ሊሽረው ሊተው የማይችል ሰዎች ቢቀያየሩ ሊቀያየር የማይችል ሕያው የሆነ እግዚአብሔርን የምንሰማበት የምናይበት ቃል ነው። እንዲህ የሚላችሁ ቀንድህ እንደ አውራሪስ ቀንድ ግን እንደ አውራሪስ ቀንድ ከፍ ከፍ አደረግከው። ኢየሱስ ጌታ ነው። አሜን። ቀንዴ ከፍ ከፍ አለ፣ ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። ልቤም በእግዚአብሔር ጸና፣ ልቤም በእግዚአብሔር ጸና። እስቲ ቆሜ ለጌታዬ ልሰዋ ምስጋና። እንቁማ ታዲያ ልሰዋ ምስጋና። ሃሌሉያ። ቀንዴ ከፍ ከፍ አለ እያለ እስቲ እንዘምረው። ቀንዴ ከፍ ከፍ አለ፣ ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። ልቤም በእግዚአብሔር ጸና፣ ልቤም በእግዚአብሔር ጸና። እስቲ ቆሜ ለጌታዬ ልሰዋ ምስጋና፣ ልሰዋ ምስጋና። ቀንዴ ከፍ ከፍ አለ፣ ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ።
ልቤም በእግዚአብሔር ጸና ልቤም በእግዚአብሔር ጸና እስቲ ቆሜ ለጌታዬ ልሰዋ ምስጋና ቀንዴም ከፍ ከፍ አለ ቀንዴም ከፍ ከፍ አፌም በጠላቶቼ ላይ ተከፈተ ልቤም በእግዚአብሔር ጸና ልቤም በእግዚአብሔር ጸና እስቲ ቆሜ ለጌታዬ ልሰዋ ምስጋና ቀንዴ ከፍ ከፍ አለ ቀንዴ ከፍ ከፍ አለ አፌም በጠላቶቼ ላይ ተከፈተ ልቤም በእግዚአብሔር ጸና ልቤም በእግዚአብሔር ጸና እስቲ ቆሜ ለጌታዬ ልሰዋ ምስጋና ሬላማንታንዶ 2013 የበረከት ዘመን የድል ዘመን የመሻገር ዘመን ስለሚሆን እናመሰግናለን። አሜን። እንደ ዘንባባ በቤትህ የምንሰራፋበት ዘመን ስለሚሆን እናመሰግናለን። አሜን። ቃሉን ከፈወሳቸው ተብሎ የተጻፈው ቃል ዛሬ በእኔና በወገኖቼ ሕይወት ስለሚሰራ እጅግ አድርጌ አመሰግናለሁ። አሜን። አባት ሆይ ከቃልህ በኋላ በሕይወታችን ለውጥ እንዲኖር በኢየሱስ ስም ነው ጸለይኩ። ነገሮቻችን እንዳለፈው ዓመት ሳይሆኑ ሁሉን አዲስ አድርገህ አያ ባራሃዲና ሻካራ ለቦዳ ባሴካቦ ዳማሺ ኤሊቪንጋ ለቦሳ ትራላባዲያማስ ሁሉን አዲስ አደርጋለሁ። አዲስ ዓመት ስለሆነ አይደለም አዲስ ያደረገው እሱ አዲስ ስለሆነ ነው። አሜን ሃሌሉያ። አዲስ ዓመት ለዘመን መቁጠሪያ ሊሆን ይችላል። ሰዎች ለመብላት፣ ለመጠጣት፣ ልብስ ለመግዛት፣ ለመለዋወጥ ሊሆን ይችላል። እኔና እናንተ ግን አዲስ ዓመት የሚሆንልን ኢየሱስ ሁሌ አዲስ ስለሆነ ነው። አሜን። ጄላባ ካንዶሮቦ ሴፍራባዲ አላራባሳ አዲስ በሆነ ማንነት ይዞን ስለሚወጣ አሜን። ትናንት በነበረ ማንነት ሰዎች በሰጡን ሳበላ ሰዎች በሰጡን ማንነት ሳይሆን እሱ ባየልን ማንነት አዲስ ነን። አሜን። ይጠፋሉ ሲባል እንበዛለን። አሜን። የሉም ሲባል አለ። አሜን። አይሆንም ሲባል ይሆናል። አይሆንምላቸው ሲባል ደግሞ ይሳካልናል። እነሱ ያሉት ሳይሆን የናዝሬቱ ኢየሱስ ያለው በእናንተ ላይ ይሆናል። አሜን። እንደተናገረኝ እንዲሁ አደረገ ተብሎ እንደተጻፈ የተናገረውን ነገር የሚያደርግ አምላክ በ2013 ይመራሃል። አሜን። በ2013 ይመራሻል። በምትሄድበት መንገድ የምመራህ የሚበጅህን የማሳይህ እኔ ምንድን ነኝ ይላል አምላክ እግዚአብሔር ነኝ። ይለወጣል? አይለወጥም። ቃሉ ይፈርሳል? እሱ ይተውሃል? ማንንም ትቶ አያውቅም። ለዘላለምም አትተውም አትተውም። አሜን። ስለዚህ ዛሬ ከአምላካችን ጋር በክብር እንወጣለን። አሜን። እንደ ዘንባባ እንለማለን። አሜን። በሽምግልናችን ብርቱዎች እንሆናለን። አሜን። ቢገፉን፣ ቢጠሉን፣ ቢያሳድዱን እንኳን እንበዛለን። አሜን። ያስጀመረን እግዚአብሔር እንጂ ሁኔታዎች አላስጀመረን። አሜን። የጠራሽ እግዚአብሔር የጠራህ እግዚአብሔር እንጂ ነገሮች አይደሉም የጠሩህ። እሱ ሲጠራህ ባላማ ነው። እሱ ሲያኖርህ ባላማ ነው። 2013 የሚሉትን ቅጥ ወጀብ ያሳለፈ እግዚአብሔር 2013 የክብር ዘመን ይጠብቃል። አሜን። ወደ ማዶ እንሻገር ያለው እግዚአብሔር ወጀብ አለ ከፊታቸው፣ ከወጀብ በኋላ ግን ድል አለ። ምክንያቱም ባህር ሲገሰጽ ይሄ ባህር ወጀብ አውሎ ንፋሱ ጸጥ የሚሉለት ማን ነው የሚባለው እግዚአብሔር ዛሬም በእኔና እናንተ ፊት ወጀብና አውሎ ንፋስን ጸጥ አድርጎ 2013 የድል ችቦ የምናበራበት ዘመን ይሆናል። አሜን። ያስተኛን የወጣው ስናስተኛን አሜን። ያስተኛን የወጣው ብዙ ነገር አለ አይደለም? ሁሉ በሕፃን በአዋቂ ጆሮ የተነገረው ነገር እኛን ግን ከዚህ በኋላ ያስተኛንም። አሜን። ለሰዎች መፍትሄ ያደርገናል። አሜን። ለአምላካችን ክብር እስቲ እልልታ ማንቶራ ባጋዳ ሴፍራ ላባዲያላቦስ ተባረኩ። ጌታ ኢየሱስ ይባርካችሁ።
ሃሌሉያ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ወንድማችን ብርሃኑ እግዚአብሔር ይባርክህ። ዘመን እየተባረከ ይሁን። ተባርካችኋል። እግዚአብሔር ለዘላለም የተመሰገነ ይሁን። እጆቻችሁን ዘርጉና ወንድማችንን እንባርካለን። ሃሌሉያ። በጌታ በኢየሱስ ስም ዘመን እየተባረከ ይሁን። ባንተ ሆኖ የጠቀመን ያጽናናን ያበረታን እግዚአብሔር የተባረከ ይሁን። ከዚህ በኋላ በእግዚአብሔር ቤት እየለመለምክ ስብከትን እንድትቀጥል በጌታ በኢየሱስ ስም እንባርካለን። ከእግዚአብሔር ቤት እንድትወጣ እግርህን የሚጎትት በማይገባ ስፍራ እንዳትቆም በጌታ በኢየሱስ ክርስቶስ ደም ሸፈን። የሚጎትትን ሁሉ በጌታ በኢየሱስ ክርስቶስ ስም ሰበርን። ከዚህ በኋላ ለእግዚአብሔር ክብር በአደባባይ የምትናገርበት ጸጋና መንፈስ በኢየሱስ ስም ይብዛልህ። የምትለመልምበት ዘመን ይሁንልህ። የምታብብበት ዘመን ይሁንልህ በጌታ በኢየሱስ ክርስቶስ ስም። እጆቻችሁን ዘርጉና እንባርከዋለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ከዚህ ደቂቃ ጀምሮ ይሄ እግዚአብሔር ሆይ ባሪያ በፊትህ እንዲለመልም ጸልያለሁ። ብዙ ፍሬ እንዲያፈራ ጸልያለሁ። በቤቱ እግሩ እንዲተከል በጌታ በኢየሱስ ስም ጸልያለሁ። በአደባባዮች ስምን እንዲናገር ታላቅነትን እንዲመሰክር በናዝሬቱ ጌታ በኢየሱስ ስም እንድትረዳው ጸልያለሁ። ማንኛውም እግዚአብሔር የዘላለም አምላክ ሆይ በእርሱ ላይ የተቀመጠውን ቅባት አይቶ በእርሱ ላይ የተቀመጠውን ክብር አይቶ በእርሱ ላይ የተቀመጠውን ኃይል አይቶ ይህንን ወንድም የሚጎትት በጌታ በኢየሱስም የጨለማ ኃይል መንፈስ የተመታ ይሁን። እስራቱ ሁሉ የተበጣጠሰ እንዲሆን ጸልያለሁ። እግዚአብሔር የዘላለም አምላክ እግዚአብሔርን አንዲት ነገር ለመንኩኝ፣ እሷንም እሻለሁ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ተብሎ እንደተጻፈ በጌታ በኢየሱስም ከዚህ ደቂቃ ጀምሮ ማዳኑ በአንተ አንደበት እንዲነገር፣ ታላቅነቱ በአንተ አንደበት እንዲነገር፣ ከቤቱ እንዳትታጣ ከመሠዊያው እንዳትታጣ በኢየሱስ ክርስቶስም ባረክን። ልዩ ክብር እንዲመጣብህ ዛሬ ጸለይ። ልዩ ኃይል በአንተ ላይ እንዲመጣ ጸለይ። ማንኛውም ይህንን በረከት አይቶ ይህንን ክብር አይቶ ይህንን ጸጋ አይቶ ዛሬ በአንተ የተሰራውን ስራ አይቶ ወደ ተለያየ አይነት ሁኔታ ህይወትን ሊጎትት የሚወጣ ጨለማ የተመታ ይሁን። ክፋትን የሚፈልግ መንፈስ በኢየሱስም የተመታ ይሁን። በኢየሱስም የተደፋ ይሁን። ምክሩ ይፍረስ፣ እቅዱ ይፍረስ፣ ፕላኑ ይፍረስ። በእግዚአብሔር ቤት እንድትለመልም ጸልያለሁ። ብዙ ፍሬ እንድታፈራ ጸልያለሁ። ለብዙዎቻችን በረከት ምክንያት እንድትሆን ጸልያለሁ። ለእያንዳንዳችን መነሳት ምክንያት እንድትሆን ጸልያለሁ። ልዩ ክብር በሕይወት እንዲመጣ ጸልያለሁ። ልዩ ኃይል በሕይወት እንዲመጣ ጸልያለሁ። ልዩ ጸጋ በሕይወት እንዲፈስ ጸልያለሁ። በማታውቀው ክብር በማታውቀው መንፈስ በዚህ ምሽት እንድትሞላ ልዩ ኃይል በአንተ ላይ እንዲመጣ በኢየሱስም ጸልያለሁ። የሳኦልን ልብ እንደለወጠ እግዚአብሔር ከሳሙኤል በተለየ ሰዓት ሌላ ልብ እንደተሰጠው በኢየሱስም በሌላ ልብ ውስጥ እንዲሞላ ጸልያለሁ። በብዙ ሸክም ውስጥ እንዲሞላ ጸልያለሁ። በብዙ ክብር ውስጥ እንዲሞላ ጸልያለሁ። ለብዙዎች መጽናናት፣ ለብዙዎች መፈወስ ምክንያት እንድትሆን ጸልያለሁ። እስከ ዛሬ ድረስ የምትታወቅበት መታወቂያ በኢየሱስም እንዲለወጥ ጸልያለሁ። በኢየሱስም እንዲለወጥ ጸልያለሁ። ሃሌሉያ 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 ሮኮሺኒያ ማታራና ባሴኬ ለዲያራባ ሶፕሮቦዲያና ማቶ ለባንዲያና ማጂኒያ ማታፋዲያ በዚህ አዲሱ ዓመት እኔ እባርካለሁ። በአዲስ ነገር ህይወት የተሞላ እንዲሆን በአዲስ ነገር መንገድን እንድትጀምር በአዲስ ነገር መንገድን እንድትጀምር እኔ እባርካለሁ። አዲስ ነገር በህይወት እንዲሆን በአዲስ መንገድ እንድትወጣ በአዲስ መንፈስ እንድትወጣ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ልዩ የእግዚአብሔር ጸጋ በአንተ ህይወት ውስጥ የሚገለጥበት ፍሬ የምታፈራበት ዓመት ይሁንልህ። እንደ እግዚአብሔር ሰው እኔ ባርክሃለሁ። በአንተ ውስጥ ያለውን ቅባት እጅ ከመጫን ጋር ከሽማግሌዎች ጋር እንድታነሳሳ ብሎ ለመንፈሳዊ ልጁ እንደተናገረ እኔ ዛሬ እጅን በመጫን በዚህ ወንድም ውስጥ ያለ ቅባት፣ በዚህ ወንድም ውስጥ ያለ መንፈስ፣ በዚህ ወንድም ውስጥ ያለ የከበረ ነገር ሁሉ ለዚህ ጉባኤ ብቻ ሳይሆን ለከተማ ለምድር ሁሉ እንዲገለጥ ዛሬ እጅን እጭናለሁ። ውስጡ ላይ ያለውን ቅባት አነሳሳለሁ። ውስጡ ላይ ያለው መንፈስ አነሳሳለሁ። ውስጡ ላይ
ያለው ልዩ ክብር ዋው 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 ልዩ ክብር በዚህ ወንድሜ ላይ አሁን በልዩ መንፈስ ውስጡ እንዲታደስ ዛሬ ጌታ ሆይ ዛሬ ከዚህ ሲወጣ በብዙ ቅባት በብዙ በረከት በብዙ ምስጋና በብዙ መፈወስ እግዚአብሔር ከዚህ ስለሚወጣ ዋው ለከተማይቱ ብርሃን ምክንያት አድርገው አንደበቱ የተለወጠ ይሁን ንግግሩ የተለወጠ ይሁን ባህሪው የተለወጠ ህይወቱ በኢየሱስ ክርስቶስ የማትቋቋመው የእግዚአብሔር ክብር በሕይወት ይመጣል። ልዩ ሸክም አንተ ላይ ሲሆን አያለሁ። ልዩ ሸክም ከዚህ በኋላ እግዚአብሔር በአንተ ላይ ልዩ ሸክም ያስቀምጣል። ልዩ ሸክም ልዩ ሸክም በቀን ቢሆን በማለዳ ቢሆን በምሽት ቢሆን የመንፈሳሪ ሃሌሉያ ክብር ለኢየሱስ ይሁን። እኔ የጌታ መንፈስ ተናገረኝ። ዛሬ ይሄ ሰው ከዚህ ቤት ሲወጣ ልዩ ሸክም ይሰማዋል። እስከ ዛሬ ድረስ ያልተሸማው፣ እስከ ዛሬ ድረስ ያላወቀው፣ እስከ ዛሬ ድረስ በሱ ውስጥ ያልተንቀሳቀሰው የእግዚአብሔር ዓላማ በሕይወቱ ላይ ከብዶ በኃይል በኢየሱስም ይመጣል። በኢየሱስ ክርስቶስም ይመጣል። ለዚህ መንፈስ ራስን ልታዘጋጅ የበለጠ ወደ እግዚአብሔር ሐሳብ ለመሰብሰብ ራስን በኢየሱስ ክርስቶስም እንድታዘጋጅ በኢየሱስም ይሁንልህ። በዚህ አዲስ ዓመት በዚህ መንፈስ እኔ ባርካለሁ። ኦላ ማሻት ያላ ባዳላ ቦሳ ሮንቶ ኮፕሬዲያና ማሻላባኒያ ማንቶራ ማዲያሳ ኤሌቬኒያ ማንቶራ ባጂኒያ ማሳ በጌታ በኢየሱስ ክርስቶስም ጸልያለሁ። በዚህ አዲስ ዓመት በዚህ አዲስ ዘመን በአዲስ ክብር በአዲስ ኃይል ሕይወት እንዲታደስ ጸልያለሁ። ሕይወት እንዲታደስ ጸልያለሁ። በበረካ በጌታ በኢየሱስ ጸልያለሁ። የእግዚአብሔር መለኮታዊ ኃይል